የክፍለ ዘመኑ አስደናቂ የዳይመንድ የዘረፋ ፊልም ሊባል እንኳን ተጋነነለት የሚያስብል በ33 ሴኮንድ ውስጥ 136 ሚሊዮን ዶላር የሚያወጣ ዳይመንድን የዘረፉ በ20 የዓለማችን ሀገራት በብዙ የሚጠበቁ የዳይመንድ ሱቆችን ያራቆቱ ለኢንተርፖል ያልተፈቱ እንቆቅልሾች የሆኑት የዓለማችን አደገኛው የውድ ጌጣጌጥ ዳይመንድ ዘረፋ ቡድን ፒንክ ፓንተር። በዛሬ ቪዲዮ ስለነሱ ትንሽ ልበላችሁና እናንተ መስክሩ። እስከ መጨረሻው አብራችሁን ቆዩ። ፒንክ ፓንተርስ ይህ ዓለም ላይ ካሉ የተደራጁ የወንጀል ታሪክ ውስጥ እጅግ በጣም ደፋር ተብለው የተገለጹትና ለብዙ ዘረፋዎችና ስርቆቶች ተጠያቂ የሆኑት የዓለም አቀፍ የጌጣጌጥ የሌቦች መረብ ነው። አባላቶቹ ወደ 800 የሚጠጉ ሲሆን ዋና አባላቶቹ ደግሞ 40 ናቸው። አብዛኞቹ የቀድሞ ወታደሮችና ከፍተኛ ወታደራዊ አስተዳደር የነበራቸው ናቸው። ሴቶችም ሆነ ወንዶች በድርጅቱ መዋቅር ውስጥ እኩል ሚና ይጫወታሉ። የድርጅቱ አባላት በአብዛኛው የሰርቢያና የሞንቴኔግሮን ዜጎች ያቀፈ ሲሆን እነዚህም በቦስኒያ ጦርነት ወቅት ባዳበሩት ወታደራዊ ልምዳቸው ለወንጀል ተግባር ተጠቅመውበታል። ድርጅቱ በኢንተርፖል ስያሜ ያገኘው ዘ ፒንክ ፓንተር ተከታታይ የወንጀል አስቂኝ ፊልምን ተከትሎ ነው። ይህ የዘረፋ ቡድን በጣም አስደናቂና በስርቆት ጊዜያቸው እጅግ ፈጣን ጊዜ የሚወስድ ቡድን ነው። በዚህ ዘረፋቸው የተለያዩ ሀገሮችን በመዝረፍ 20 ዓመታትን አሳልፈዋል። ይህ ቡድን የተመሰረተው ድራጋ ሚክፑ የተባለ በሰርቢያ ዜጋ ነው። የመጀመሪያ ዘረፋቸው እንደ አውሮፓውያን አቆጣጠር በ2003 ለንደን። የዘረፋ ቡድኑ ልዩ ችሎታውንና ድፍረቱን ለማሳየት ለንደን ውስጥ በጣም ዝነኛ ከሆኑ የጌጣጌጥ መሸጫ ላይ አይናቸውን ጥለዋል። በከፍተኛ ደረጃ ደንበኞች ያሉትና በብዙ ዳይመንድ ጌጣጌጦች የሚታወቀው ሱቁ ለፓንተሮች ዋነኛ ኢላማ ሆነ። አይናቸውን ውድ በሆኑ ዳይመንዶችና ሌሎች ውድ እንቁዎች ላይ አድርገዋል። ከመግባታቸው አስቀድሞ ስለ መደብሩ አቀማመጥ፣ የደህንነት እርምጃዎች እና ሰራተኞች የዕለት ተዕለት እንቅስቃሴዎች መረጃ በጥንቃቄ ሰብስበዋል። ጠባቂዎቹ ነቅተው የማይጠብቁበትን ምርጡን ጊዜ በጥንቃቄ አጠኑ። አሁን መግቢያቸው ሰዓት ደርሷል። ሁለቱ ዘራፊዎች ዘንጠው እንደ ከስተመር መስለው በፊት ለፊት በር ይገባሉ። የደህንነት ካሜራ ያሳስባቸው፣ ምክንያቱም ሁለቱም ከመግባታቸው በፊት ፊታቸውን ሜካፕ ተሰርተው ራሳቸውን ቀይረዋል። እንደ ከስተመር መግባታቸው እንደፈለገው ተዘዋውረው ሱቁን እንዲያዩት አድርጓቸዋል። ስለሚሰርቁት ቦታ ውስጣዊ መረጃ አላቸው። የጥበቃ ሁኔታ፣ የአላርም ሲስተም፣ ሁሉን ነገር አውቀው ነው የገቡት። ቡድኑ ምቹ ሁኔታ ሲያገኝ ሰራተኞቹን በያዙት ጦር መሳሪያ በማስፈራራት በ2 ደቂቃ ባልሞላ ጊዜ 65 ሚሊዮን ዶላር የሚያወጣውን ዳይመንድና ውድ ጌጣጌጦች ይዘው አምልጠዋል። ይህ ቡድን ስለማምለጫውም በሚገባ ተዘጋጅተውበት የመጡ ፖሊሶች ቦታው ከመድረሳቸው በፊት በፍጥነት በያዙት መኪና ተጠቅመው አመለጡ። ለነሱ ይሄ ቀላል ነገር ነው፣ ምክንያቱም ስለ ከተማውና የትራፊክ ሁኔታ በቂ እውቀት ስላላቸው በፍጥነት መኪና በመቀያየር በቀላሉ ያመልጣሉ። ይኸው ቡድን ከ1 ዓመት በኋላ በጃፓን ቶኪዮ ውስጥ በጃፓን ታሪክ ውስጥ የማይረሳውና ደፋር የጌጣጌጥ ስርቆት ፈጸመ። በታላላቅ እቅዶቻቸውና በተራቀቁ ቴክኒኮች የሚጠቀሙት ወንበዴዎቹ በዚህ ከፍተኛ አልሸነፍ ባይነታቸው በድጋሚ አሳይተዋል። ኢላማቸውን ያደረጉት በቅንጦት ብራንዶችና በብዙ ዳይመንዶች የሚታወቀውን የቶኪዮ ታዋቂ የጌጣጌጥ መደብር ላይ ነበር። መደብሩ በፒንክ ፓንተር ዋና ኢላማ የተደረገው የከበሩ ድንጋዮችና የሚያማምሩ ጌጣጌጦች ስብስብ ላይ ነበር። የተለመደ ጥናታቸውን አጥንተዋል። በቂ ዝግጅት አድርገው ስራቸውን ይጀምራሉ። 2 ሴቶችና 2 ወንድ የሰርቢያ ሰዎች የሆኑና ወደ ውስጥ ይገባሉ። ሁለቱ ሴቶች ገብተው የማጣራትና ግራ የማጋባት ስራ ይሰራሉ። በተለመደው ፍጥነታቸው ከ30 ደቂቃ በታች በሆነ ሰዓት ሰርቀው ወጥተዋል። በዚህ ጌጣጌጥ መሸጫ ውስጥ የነበሩት ከዳይመንድ የተሰሩ ሮሌክስ አብሎት ሰዓቶች፣ በዓለማችን እጅግ ውዱ ከ116 ዳይመንድ የተሰራውን የአንገት ጌጥ ጨምሮ ሌሎች ጌጣጌጦችን ዘርፈው ሄደዋል። በወቅቱ የዘረፉት በብር ሲተመን 33 ሚሊዮን ዶላር ይደርሳል። በያዙት መዶሻ መስታወቶችን እያፈረሱ በፍጥነት ይዘው መሰወርና ከሰረቁበት ቦታ በፍጥነት መጥፋት የተካኑበት ነው። ምክንያቱም ሁሉም እቅድ የሚጀምረው ከወራት በፊት ነው። ይህ የዘረፋ ቡድን ለተለያዩ ሀገራት ራስ ምታት መሆኑን ቀጥሏል። ያደረጉት ዘረፋ በጃፓን ታሪክ ውስጥ ፈጣኑና ትልቁ ዘረፋ በመሆን በታሪክ ተመዝግቧል። በ2007 ዱባይ። አሁን በዱባይ የሚገኘው ዋፊ ሞል ላይ አይናቸውን ተክለዋል። ምሽት ላይ 2 የተሰረቁ ኦዲ ጥቁርና ነጭ መኪኖች የዋፊ ሞል የፊት ለፊት መስታወትን ሰብረው ይገባሉ። ዘራፊዎቹ ጥቁር ጭንብልና የውሸት ሽጉጥ እያስፈራሩ መዶሻቸውን በመያዝ ወደ ውስጥ ገቡ። በያዙት መዶሻ መስታወቶቹን እየሰበሩ ውድ ጌጣጌጦችን በ170 ሴኮንድ ውስጥ 3.4 ሚሊዮን ዶላር የሚገመቱ ውድ ጌጣጌጦችን ይዘው ወጥተዋል። ያመለጡትም
የመጡባቸው 2 መኪኖች ሲሆን ካመለጡም በኋላ በመጨረሻ መኪኖቹን አቃጥለዋል። ነገር ግን መኪኖቹን ሲያቃጥሉ በሰሩት ስህተት የዱባይ ፖሊስ ኤንኤም እና ኤምኤም የተባሉ 2 ተጠርጣሪዎችን ከሀገሪቱ ከመሻቸው በፊት በቁጥጥር ስር አውሏቸዋል። ሌሎቹ ግን ከሀገር ወጥተዋል። በ2008 በፓሪስ በሚገኘው በሃሪ ዊስተን የጌጣጌጥ መሸጫ ላይ ኢላማቸውን ጣሉ። 3 የቡድኑ ወንድ አባላት ሴት መስለው ወደ ጌጣጌጥ ሱቁ ይገባሉ። በያዙት መሳሪያ በማስፈራራት በሰዓቱ 80 ሚሊዮን ዶላር የሚገመት የዓለማችን ውድ የሆኑትን ሩፒ፣ ሰምፒር፣ ዳይመንድ እና ውድ ጌጣጌጦችን 30 ሴኮንድ ባልሞላ ጊዜ ውስጥ ይዘው ወጥተዋል። ሲወጡ እንዴት ማምለጥ እንዳለባቸው ጠንቅቀው ያውቃሉ። እነሱ ከሄዱ በኋላ ፖሊስ ይደርሳል። ግን በጣም ጥንቁቆች ናቸው። አንዳችን መረጃ ተዋሄዱ። በ2016 ይህ ቡድን አሁን ኢላማውን በታዋቂዋ ኪም ካርዳሺያን ላይ አድርጓል። ባለችበት በፓሪስ ሆቴል ክፍል ውስጥ ትክክለኛ የፖሊስ ጠባቂ መስለው ዘረፋቸውን ያከናውናሉ። ዘራፊዎቹም 4 ሚሊዮን ዶላር የሚጠጋ ገንዘብና 20 ካራት የጣት ቀለበት በአጠቃላይ ግምቱ 9 ሚሊዮን ዶላር የሚደርስ ንብረት ይዘው ተሰውረዋል። በ2013 በፍራንስ ሪቬሪያ ውስጥ ካሉ አንድ ትልቅ ሆቴል ላይ አይናቸውን ጥለዋል። ይህ ለብዙዎች ትንግርት የሆነ የፊልም ስክሪፕት እንጂ እውነታ የማይመስለው ሊታመን የማይችል ስርቆት ነው። የሩሲያና የእስራኤል ቢሊዮኔር የሆኑ ሊቭ ሌቬቭ ንብረት የሆኑት የዳይመንዶች ስብስብ በሆቴሉ ለኤግዚቢሽን ቀርበዋል። ብዙ ጥበቃ ባሉበትና ብዙ ጎብኚዎች ባሉበት ሰዓት አንድ የፒንክ ፓንተር አባል ኮፍያና አንገቱ ላይ ሻርፕ ለብሶ ወደ ጌጣጌጦቹ የኤግዚቢሽን ቦታ ይገባል። በያዘው መሳሪያ በመስፈራራት መስታወቶቹን ሰብሮ ውድ የሆኑትን አልማዞች፣ የከበሩ ድንጋዮች ግምታቸው 136 ሚሊዮን ዶላር የሚሆን ንብረት በ33 ሴኮንድ ውስጥ ይዞ በፍጥነት ወጥቷል። ይህ እስከዛሬ ከዘረፉት ዘረፋ በጣም ፈጣን ሰዓትና ብዙ ሚሊዮን ብር የዘረፉበት ዘረፋቸው ነው። ሌባው ብቻውን ቢገባም በተለያዩ ቦታዎች ውስጥም ጭምር በቡድን አባላቶቹ እገዛ ውስጥ ነው። ይህ የተደራጀ የዘረፋ ቡድን በ20 አገሮች 120 ጌጣጌጥ መደብሮችን ዘርፏል። ጃፓን፣ ዩናይትድ ኪንግደም፣ ዴንማርክ፣ ሞናኮ፣ ፈረንሳይ፣ ስዊዘርላንድ፣ የተባበሩት አረብ ኤምሬት እና ዩናይትድ ስቴትስ ሀገሮች በዘረፋው ቡድን ኢላማ ተደርገዋል። ሲሰርቁ ቦታውን መስለው በመግባት ዘንጠው ቆነጃጅት ሴቶችን በመጠቀምና ለማምለጫ መኪኖችን፣ ሞተሮችን፣ ሳይክሎችና ፈጣን ጀልባዎችን ተጠቅመው ከቦታው የሚሰወሩ አስደናቂ ሌቦች ናቸው። ሲወጡ መረጃ የማይተው ቡድኑ አንዳቸው ቢያዙም አለቆቻቸው እነማን እንደሆኑ አይናገሩም። እስከ ዛሬ ከተለያዩ የጌጣጌጥ ሱቆች የዘረፉት ብር 500 ሚሊዮን የአሜሪካ ዶላር ወይም 61 ቢሊዮን 388 ሚሊዮን 961 ሺህ የኢትዮጵያ ብር ይሆናል። በጣም በተራቀቀ የአሰራረቅ ስልታቸውና በአስገራሚ ፍጥነታቸው ለ20 ዓመታት የዓለም ራስ ምታት የሆኑት የዓለማችን አንደኛ የዘራፊ ቡድን ፒንክ ፓንተር። እዚህ ድረስ ከደረሳችሁ ቪዲዮን ወዳችሁታል ማለት ነው። ሰብስክራይብ፣ ላይክ፣ ሼር በማድረግ አብሮነታችሁን አሳዩኝ። ኮመንትም ጻፉልኝ፣ ይቀበላለሁ። ሰላም ስማ ቆይ ፊትጎኑ ነው ካሜራማን እንጃ ምን አቀሎኒ ያው በዚህ ታገኟቸው። በል አሁን ወደ ስራችን